ወይዘሮ ዝናሽ ተዋረደች። ወይዘሮ ዝናሽ አቶ ሌኩን ሊገላት ተነሳ። እንግዲህ ወይዘሮ ዝናሽ ይሄን ደረጃ ልደርስና እዚህ ደረጃ ሊያደርሳት የቻለው የኑሐሚንን ጥላቻ ነው። ወይዘሮ ኤደንን ቀጠራ ኑሐሚንን ልጇን እንድታስወርድና እንድትገል መርዝ ሰጠቻት። መኪና ውስጥ ተቀጣጥረው ወይዘሮ ገነትን ስትጠራት ወይዘሮ ገነትን ባለማመን ወጣች። ስትወጣ ግን ያገኘችው ነገር በጣም የሚያሳዝንና የሚያሳፍር ነገር ነው። ወይዘሮ ዝናሽ እንዲህ አለቻት ገነትን ኑሐሚንን እንድታጠፊልኝ እፈልጋለሁ። ኑሐሚን በጣም እያተፈታተነችኝ ነው። ልጄንም ዳግምንም አስደብድባብኛለች እና መበቀል እፈልጋለሁ። ልጇ እንዲወርድ እፈልጋለሁ። ወይዘሮ ገነት ተባበሪኝ። ለዚህ የሚሆን ደግሞ ለስራ ብር እሰጥሻለሁ። ምንም ያክል እንዳታስቢ ትላታለች። ገነትም ያው ገንዘብ ስለምትወድ ኑሐሚንንም ስለማትወዳት እሺ ብላ ተቀበለች። ግን መርዝ እንዳይሆን ይህ ነገር ስትላት አይዞሽ መርዝ አይደለም ብቻ ሰሱን ብቻ እንዲያስወርድ የሚያደርግ መድኃኒት ነው አለች። ወይዘሮ ገነትም ደስ አላት። እሷን ካልገደላት ልጁን ቢወርድም ባይወርድም ዲቃላ ነው ማለት ውስጧ ተደሰተ። የሰጠቻት ገንዘብ በጣም ብዙ ስለሆነ በጣም ተደሰተች። ወይዘሮ ገነት አሁን ጎዳና ላይ ስለሆነ ያለችው ገንዘብ ያስፈልጋታል። በምንም አጋጣሚ ገንዘብ ተቀብላ ህይወቷን መቀየር ስለምትፈልግ ገንዘቡን ተቀበለች። ገንዘብ ከሄደች በኋላ አንድ ሀሳብ አሰበች። ብሬን ተቀብያለሁ፣ ለምን ኑሐሚንን እንዳሷን አላጣለም? ለኑሐሚን ይህንን አሰምች ብላ አሰበች። ኑሐሚንን ታሰማታለች ይህን ሪከርድ። ወይዘሮ ዝናሽ እንደዚህ አለች። ልጅሽን እንዳስወርድ ጠየቀችኝ ብላ ስትነግራት እሷም ማመን አቃታት። እሷም ማመን ሲያቅታት በጣም ደነገጠች። ወይዘሮ ዝናሽ የኔ ልታጠፋ አለች። አሁን ኑሐሚን ያችን እንዲያጠፋ ጠየቀችኝ አለቻት። ከዛም ኑሐሚን ስትሰማ በጣም ተናደደች። ለአቶ ሌኩንና ለአባቷ ነገረችው። ከዛም እየሮጣ ሄዳ ወይዘሮ ዝናሽን ገጠመቻት። እንዴት ታረጊያለሽ እያለች ዳግምና ዝናሽ እዛ እየተከራከሩ ነበር። አቶ ሌኩን ግን በጣም ተናደደና ኑሐሚንን እንዴት እንደዚህ ልታረጋት ትችላለች ብሎ አሰበ። አቶ ሌኩን ኑሐሚንን በጣም ይወዳታል። ለምን ብትብሉ ኑሐሚን በጣም መልካም ሰው ናት። እንግዲህ አቶ ሌኩን ኑሐሚንን ከመውደዱ የተነሳ ለኑሐሚን ጠበቃ ይቆማል። ወይዘሮ ዝናሽን እገላለሁ ብሎ ሽጉጥ ሲመዝ ራሱን መቶ ሊያጠፋ ነበር። ስለተደናገጠ ሽጉጡን እንዴት ማቀባበል ጠፍቶበት ነበር በሰዓቱ። ከዛም ዳግም ደርሶ ወደ ሐኪም ቤት ወስዶ አቶ ሌኩንን ነፍሱን ለማትረፍ ሞክሯል። አቶ ሌኩን እንግዲህ የመልካምነቱ መጨረሻ እዚህ ላይ ጣለው ማለት ነው። አንዳንድ ሰዎች ጥሩ ሲሆኑ መጨረሻቸው ስቃይና መከራ ይሆናል። እናንተስ ከዚህ ቪዲዮ ምን ተማራችሁ? ወይዘሮ ዝናሽ ማብዛት ነፍስ ልታጠፋ ተነስታለች። ይህን ያክል ኑሐሚን ብጠላት የተፈጠረው ህፃን ልጅ ምን በደላት? ምንስ አደረጋት? ለህፃኑ ልጅ ምን ጭካኔ አስወረሳት? በጣም የገረመች ግን በጣም ይሷ ነው። ኤርሚያስ ኤሚን አጥምዷታል። ሊበቀላትና ገንዘብ ሊበላ ስለፈለገ በደንብ ቀርቧታል። ኤሚ ግን ምንም ሊገባትና ልትረዳ አልቻለችም። ኤርሚያስ የቀረበኝ ቢያፈቅረኝና ቢወደኝ ነው ብላ አስባ ነው የቀረበችው። እሱ ግን የቀረባት ሊበቀላት ነው። ምክንያቱም አምራን አሁን ላይ ለሱ ምንም አይነት ገንዘብ እንድሰጥ አትፈልግም። ይህንንም ደግሞ ስላወቀ እችን ቀርቤ የውስጤን እያወራሁኝ የውስጤን መብላት አለብኝ፣ አለበለዚያ ገንዘብ አላገኝም፣ ኑሐሚንንም ማግኘት አልችልም ብሎ ልቡን አሳምኖ ወደ ኤሚ ቀርቧል ማለት ነው። እንግዲህ ኤሚ ምን እንደምታደርግ እናያለን። እንግዲህ ኑሐሚን አሁን ላይ አቶ ሌኩን ተጎኗ ስለሆነ በጣም ደስ ብሏታል። ወይዘሮ ገነት ደግሞ ጥሩ ሰው መስላ ገብታ ኑሐሚንን እስከ መጨረሻውና
እስከ ወዳኛው ለማጥፋት ተነስታለች። ኑሐሚን ግን አሁንም መልካም ሰው የሆኑልኝ መስሏት ኤደንም ትምጣና ቤት ትቀመጥ አብራን ትሁን እያለች ለወይዘሮ ገነት ትነግራት ጀመር። እሷ ግን አልገባትም። ሊያጠፏት እንደመጡና እሷን ሊጎዱ እንደመጡ አልመሰላትም። ኑሐሚን ሁሌም ትበለጣለች። መልካም ነን ብሎ ሲቀርቧት ታይና ታስገባለች። እንደገቡ ግን እሷን ለመጉዳት ስራቸውን ይጀምራሉ። ወይዘሮ ገነት ይህን ያክል የእንጀራ እናት ብትሆንም አሁን ይባስ ብላ ኤደንን ወደ ቤት ለማስገባት እየተጣጣራች ነው። ኤደንም ተጸጽታለች። ኑሐሚንዬ እኔም ከዚህ በኋላ ተጸጽቻለሁ። ላንቺ መልካም እናትና የምወድሽ እናት ነው መሆን ያለብን እያለች እሷንም ማንታለል ያዘች። ኑሐሚንም ውስጧ አመነና እሺ ገነት በቃ ከዚህ በኋላ አንቺም እናቴ ነሽ፣ ኤደንም እህቴ ናት እያለች እሷን ታወራት ጀመር። በጣም የሚያሳዝነው ግን አቅፋ እንኳ ስስማት እሰራልሻለሁ እያለች በኋላዋ ታወራለች። በጣም የገረመኝ ነገር ይሄ ጭካኔነቷ እስከ መቼ ድረስ ይቀጥላል የሚለው ነገር ብቻ ነው ያሳሰበኝ። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ይሄን ቻናል አበረታቱኝ። የኑሐሚንን መጨረሻ ማየት የናፈቀው እንደኔ ስንቶቻችሁ ናችሁ? አመሰግናለሁ እስከ መጨረሻው ድረስ ስላዳመጣችሁኝ። ባይ ባይ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ያቆየን።